ምን ያደርግልኛል ሴት አንቺ ለነገሩ አይ ዶንት ላይክ ሴት ንቃት የተለየ ምንም ነገር አያሳየንም እያሉ ነው ሰው ትሪስ ኬጁ ላይ ገብቼ ልሮጥ እችላለሁ ሩጫው ካራቴ በኔ የመጣ ማርሻል አርቱ በቃ ባንዴ አበበ ማለት ከሱ ቀጥሎ እሺ እሱ እንደምታሸንፈው እርግጠኛ ነኝ ከሱ ቀጥሎ ማንን ነው የምትፈልገው ኮላው ታርግ ብትባል ማን ነው ቢኒያም ሽብሪ ምን እሱ ተወዳደረቀን ፕሮፌሽናል ፋይት አድርጎ አያውቅም ቢኒያም ሽብሪ አራላህ አያውቅም ወላሂ አያውቅም ኢትዮጵያዊ ሆኖ ሚክስድ ማርሻል አርት ሚያቅ የለም ፕሮፌሽናል ፋይተር የለም እና አሁን ወዬ ብልሽ ትፈልጊዋለሽ ቢኒያም ሽብሪ አረ እኔ አይመጥነሽ ፊት ያረግ ከዚህ በኋላ ማኔ አሉ እኮ በጣም ትላልቅ ኮላውቱ የሚያደርጉልን አሉ ከውጪ ከውጪ ላይክ እንደ ጆን ጆንስ እና ሐምዛ ይቷ እነሱ ነው እንጂ እነሱን ኮላውት ያደርጉልኛል ልክ ከዚህ ውድድር በኋላ ኢንስታግራም ማን ነበር ይጻጻፈልኛል ሸዛ ከነ ትላልቅ ሰዎች ኢንስታግራም ላይ እነ ማይክ ታይሰን ሌሎች ፋይተሮች ምናምን ከነ ጆን ጆንስ ኢቭን ጆን ጆንስ ራሱ የኔን ቪዲዮ ላይክ ያደርጋል በነገራችን ላይ ማለት ነው ውጪ ያሉት ሊመሰክሩ ይችላል ኢሮፕና አሜሪካ አይ አም ዘ ሞስት ፌመስ ፐርሰን ኢትዮጵያ እውቅና ምንም ጥቅም የለው ኢሮፕና አሜሪካ በሄድ እኔ መንገድ አያሳልፉኝ ላይክ ታይላንድ እንደሄድኩ እንደዛ እንደመንኩት ፎቶ እንነሳ ዓለም አቀፍ ፋይተሮች ናቸው ዓለም የሚያውቃቸው ናቸው ዩ አር ቲክቶክ ሌጀንድ አለ ኬታ ቆይ አላህ ያሳይ እና ቪዲዮ ለምን ልልክልህ ይችላል ወላሂ ንኩስ ፋገሩ አይከበርም የሚባለው እኮ ለዚህ ሃይሚሌን አፈሽ የሚባለው እውነት ነው አንተ ጠንያ ሃይሚሌን ማን ነው የሚሰጠኝ ከንቃተ ህሊናና ከገዜ ማን ያሸንፋል ይገባሉ እንደ ቀድሞ ይደዋሉ አይ አይገቡ ምን ነው ኧረ እኔ እንጃ የሚገቡ አይመስለኝም ታይ ቦክሲንግ እየሰራ ነው ግራፕሊንግ ከጆኒ ጋር ጀምሯል ያ ማለት ፍቅራቸው እንዴት ነው ተመችቷል ፍቅራቸው ያው ቀደመኝ እንጂ ፍቅረኛ ይቀደመኝ ይላል ንቃተ ፍቅረኛ በቀሉን ወሰደብኝ አስመልሽ የምር አስመልሽ ለማስመለስ ያረጋችብሽ ነው አስመልሽ ንቃተ ቺት ያረጋብኝ ለኔ ስኬት እኮ ገንዘብም አይደለም ተውም አይደለም ምንም ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሃይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬት ነው ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝ ስኬት ወማ ተውፊቂ ኢላ ቢላ ስኬት የሚመጣው ከየት ነው ከአላህ ነው ማለት እኔ ድሩዬ ነኝ ብዙ ወንጀል እሰራለሁ በጣም ብዙ ወንጀል እሰራለሁ እኔ አሁን ያመኛል ለምን አልነግርም የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያል በቃ ያመኛል ለምን እውነት ውስጤ ነው የምነግርህ ምንም ደስተኛ አልሆነ የ60 ሺህ ብር ጫማ እኮ ዶቼ ጋባና የጣለ ሱፉ የ100 ሺህ ብር አንተ ዝም ብሎ መስሎ ነው እኔ በቃ የሀገር ውስጥ አትለብስም ብዬ እኮ ነው አንተ የሀገር ውስጥ መልበስ ጀመርክ እንዴ ካፍ ሜንስ አንተ የትም በቃ የሌለ ብራንድ ነው ብራንድ እንትኑ ነው የምን ሀገር ብራንድ ነው እንዴ እንትን ሆኖ ቱርክ ሆኖ ሃይ ሌቨል አምሮብሻል ለምን ካፍ ሄደሽ ማለት ነው ይሄንን ሱፍ ሂጂና ጠይቂው ስንት ነው ስንት 300 ሺህ ነው አይደል አንድ ላይ ሙሉ ለልብስ ግን ታወጫለሽ ለባብ እኮ አምሮብሻል ተከሽ ሰከት እኮ ነው አላህ ፊት ጋር አለ ዝም ብሎ የዳቦና የሸና ይመስል አሁን ቸከስ እንዳንተ ሳጠራ ምናምን ተሸካሚ እንዳልበስ እንዲሁም እንዲነሽ መልክሽ አሁን ደግሞ ሱፍ ሲጨመርበት ይሄ ቸከስ እንግዲህ ምን ያደርግልኛል ሴት አንቺ ለነገሩ አይ ዶንት ላይክ ሴት ለምንድን ነው ግን እኔ ብዙም ፍላጎት የለኝም እንዴት እንደሆነ እንጃ አበሻ አላገባም ያው ታይላንድ ቱርክ ቀምሰሽ ነው የመጣሽው እና ታፈርተ ቆሻሻ እኛ ባህላል ነው ባህላል የታይላንድ ቺክ አገባለሁ የቱርክ ሴት አገባለሁ የራሺያ አገባለሁ አንድ ደግሞ ከፓኪስታን አራ ሀገር ውስጥ ማንንም አፍሪሻ ሀገር ውስጥ ያበላሻሉ ሀገር ውስጥ ይቅርብኝ ለምንድን ነው እኔ አይመቸኝም የአበሻ ሴት ለትዳር አልመኝም ለምን በቃ እኔ አልፈልግም I have my own reason የራሴ የሆነ ምክንያት እኮ ሪዝን ምንድነው ነው ብናቀው ብዬ እኮ እኔ የአበሻ ሴት በቃ የአበሻ ሴት ለትዳር አልመኝም ረሃ አይደሉም ለትዳር አይሆኑም ይነጫነጫል ሲገጩም እኮ ይቆጥባሉ ይባላል በደንብ አይገጩም ሲለግሱ ራሱ የአበሻ ሴት ልክልሻል መኪና ይዘው ነው ታውቂው መስመር ላይ መኪና ሲይዙ መስመር ላይ መንገድ ላይ ምናምን አይጋጩም ነው ደግሞ የታይላንድ ሄደ እና የታይላንድ ሴት ደግሞ አውቀህ ከመጣ ከባድ ነው እረዳሃለሁ ታይላንድ ነው ጠብሻለሁ ያው እንግዲህ ኒካ ሽማግሌ ልካ ቋንቋ እንዴት ተግባባችሁ ከዚህ ሽማግሌ ይችላል ኧረ ሰፋታ አንተ ቀርጫ ተሸካሚ ጠግባል አረ ደጋ በእንግሊዘኛ እናድርገው ኢንተርቪው ና ሌትስ ጎ ቀጥል እሺ እንዴት ነበር የታይላንድ ቆይታሽ ታይላንድ ወላሂ በጣም የሚገርም ነበር ግን እነሱ ትንሽ ይደብራል ይሄ ጾታ የሚቀይሩት ምናምን ነገር ያስጠላል አሉ ሀሳብ አሁን ለምሳሌ አንተን እዛ አሁን እዚህ ሰው ወንድ ነው የሚልህ አንተ ሴት ነህ እዛ ጋር እንዴት በቃ እንዴት ስታይ በቃ አሁን እኔ ይላሉ ወንድ ነው ብዬ ስቀርበው ለካ ሴት ነው ለምን
እንደዚህ አይነት ነው በቃ ካራክተራቸው። አንተ አሁን ሽማግሌ አይደለ? ሼባዎቹ አብዛኞቹ እንደውም ሴት ናቸው። ከቺክ ጋር ምናምን ካያት ቺኳ ወንድ ነች፣ ሼባው ደግሞ ሴት ነው። ለመቀመጫ ሄልሜት ካላበጀህለት እዛ ጋር ለምን ተነቅሎ ይተከልላል? ኦኬ ስፖርተኛ ሀገር አይደል? እንዴት እንደዚህ ሆኑ? እንዲህ ናቸው በቃ ባሪያቸው። እኔ እሱ ነገራቸውና የሚበሉት ምግብ ነው እንጂ ያስጠላኝ ሀገሩ የሚገርም። ምንድነው የሚበላው? ረባብ ይበላሉ፣ ማይበሉት ዘንዶ ይበላሉ። እንቁራሪት ውሻ ምናምን ነው እንጂ የሚደብረው ዘንዶ እኮ የሚገርም። ኧረ ማይበሉት ነገር ትላትል ከወንዝ ውስጥ ምናምን ይሄ የሚሳብ ነገር ምናምን ያ ነገር ዘጋኝ እንጂ አገሩ በቃ እና ያ ነገርና የጾታ የሚቀይሩት ነገር ነው እንጂ ያስጠላው ስርዓት አለ። ግን ሴተኛ ዳሪም እንደ ቡቲክ እንደዚህ ተቀምጠው እዛ ታይላንድ ላይ የተባለው እንደዚህ የሰማሁት አለ። ፋታያ የሚባል ቦታ ነው። እኔ ግን ወደዛ ልሄድኩ። አንቺ ስፖርት እኛ ባንኮክ እኔ ስፖርቱ ላይ ነኝ። ከቴዲ ጋር ነው አይደል ሄዳችሁት? ቴዲ ምን አይነት ኮች ነች? ቴዲ ምርጥ ኮች ነች። ምርጥ ኮች። እስቲ ንገሪኝ ስለሷ። እንዴት ተገናኛችሁ ምናምን? እንዴት አዘጋጀችው ይሄን ፕሮግራም? ያ በቃ አርጋሽ ነው ሄደችው? እሱ እኔን በቃ ማብቃት ፈልጓል። ታውቃለህ? ይሄን ውድድር እንዳሸንፍ ፈልጓል። ይሻላል፣ ከሌሎቹ የተሻለ ኮች ነው። ምርጥ ኮች እንዳየው እንትኑም ይሄ ስብዕናውም በጣም የተሻለ ሰው ነው። እውቀትም አለው ማለት መቃየር የሚችል ሰው ነው። ግን የሆነ ራሱ የሚቆልል ሰው ስላልሆነ እኔም በቃ ተመቸ እንጂ እኔ ሰው ስቀር በጣም እንትን እላለሁ። ዝም ብዬ አልቀርም። ፋይቱ እንዴት ነው? ጓደኛው ነው ሬድ እየተዘጋጀህ ነው በደንብ? ለምን ነው ለፋይቱ? በቀሉ ተዋት እባክህ። እሷ ምን እሷ አሪቲዋን ተቀብታ ቅቤዋን ተቀብታ ምናምን ሁኔታው ወይ ባጢስ ተቀብታ ቅቤ ምናምን አሁን ምንም አልሰማትም። በቃ አረጌ ዘራታል። ግን እግሩን ሰብሯለሁ፣ ቆርጧለሁ፣ ፈልጧለሁ እያለች ነው። ምንድነው በኋላ ታሪክ አንተን ነበረች መሰለኝ። ምንድነው ፈላጭ ቆራጭ ነበረች መሰለኝ። እንደዛ ነው። ግን አንተ አሁን ከእንትን የተለየ ምን ታሳያለህ? አሁን ሰው እሱን ነው ከንቃት የተለየ ምንም ነገር አያሳየንም እያሉ ነው ሰዎች። ትሪስ ኬጁ ላይ ገብቼ ላዝናናችሁ እችላለሁ። ዳንስ ሞግሪ ልሮጥ እችላለሁ። ሩጫም ካራቴ አለ መሮጥ ራሱ ማምለጥ እኮ ነው። ለማ ያ ሁሉ ነገር ስላለ ብራት ልሮጥ እችል ዙሪያው ልሮጥ እችላለሁ። ሰው ፋይቱን አይፈልጉም። ታውቃለህ? መዝናናት ነው የሚፈልገው። ስንት ሚሊዮን እዛው ተቀመጠበት ፈታ አድርገው ትወጣለህ። ፖድካስቱ ላይ ባለፈው 100,000 እኔ ካለው 100,000 ሰው እኔም ብሎ ይመጣል ብለሽ ነበር። ስቴዲየም ተገኘ 150 ሚሊዮን የሚመጣል። አሁንም አልተገኘም። አድዋ ላይ ሙሉ ይመጣል ህዝቡ ቦታ ቢገኝ እና ከነ ተገልብጦ የኔን ጉድ ለማየት ይመጣል። የዚህ ልጅ ጉድ ብሎ ሁሉም ይመጣ 150 ሚሊዮን ለምን በየቦታው ይወለው ኡስታዙም ፓስተሩም ቄሱም እርጉዙም ህፃናቱም ባለስልጣኑም ይሄ ፋይት እያየ ነው። ገብቷል አይደል? ይሄ ማለት ምን እንደዚህ አይነት ነገር ትኩረት የሚሰጠው ዓለም ላይ ምን አለ? ኢትዮጵያ ውስጥ ትልቅ ትኩረት የሚሰጠው ድብድብ ነው። ይሄ ድብድብ በእኔ የመጣ ማርሻል አርቱ በቃ ባንዴ አበበ ማለት መጀመሪያም እኛ ነን ያው ሶሻል ሚዲያ ሀብለን እየተሰደብን ምን እያልን እና ያብባል በቃ የመስከረም ምናምን ብለው አሁን እንደማትሸነፍ እናውቃለን። ግን ምናልባት እንደው 1% አዳራ እንደዚህ የሚባል ነገር የለም። እንደው ብትሸነፍ እንደ 1% አራ እንደዚህ የሚባል ነገር የለም። እኛ አይምሮ ውስጥ እንደዚህ ነው የመሸነፍ አይምሮ የለንም። ቀድሞ እንዴት ታስብ ይሄ ልጅ እንዴት ያሸንፈኛል? ባይሆን ላዝናናችሁ እችላለሁ። እንዳልኩሽ ነው ኬጅ ላይ እየሮጥኩ ምናምን እኔ ይሄን ብቻ ሁለት ዋለልኝ። በመጀመሪያ ራውንድ አጨርስ ወይምር ትንሽ እንዝናና። ለምን ሰው ስንት ነገር አስቦ መጥቶ በ3 ሰከንድ ትንሽማ ፈታ አደረጋችሁ። ሾርት እንዳይሆንብህ አዳር አድርጊ። የተወሰነ ሾርትማ አያረካህም ማለት አንተ ለመለመርከው ነው። ስለዚህ ችግር የለውም። ረዘም አድርጊልን። ከሱ ቀጥሎ እሱ እንደምታሸንፈው እርግጠኛ ነኝ። ከሱ ቀጥሎ ማንን ነው የምትፈልገው? ኮላውት አድርግ ብትባል ይሄም ራሱ በግድ ነው የገባሁት። ኢትዮጵያ ውስጥ ፊት የሚያደርገን የለም። ሚክስድ ማርሻል አርት ከተባለ ፊት አያደርጉም። ሚክስድ ማርሻል አርት በቃ ዘ ኦንሊ ሚ ሁሉም ሚክስድ ማርሻል አርት እናድርግ ምናምን ይላል ይመጣል። ምንም የሚያውቀው ነገር የለም። ለምን አልነገር ዝም ብሎ ነው በስሜት። እነ ቢኒያም ሽብሬስ ቢኒያም ሽብሬ አሜሪካ ወዳደር ቆይ ማን ነው ቢኒያም ሽብሬ? ምን እሱ ተወዳደረቀን አሜሪካ ሲጨፋጨፍ በቃ አሜሪካ ምናምን ሲባል ብርቃችሁ ነው። አይ እኔ ኬጅ ውስጥም አይቻልም። ኧረ ዝም ብለህ አሜሪካ ከሄድክ አይደለም የትም ብትሄድ ማለት ነው ማንም ሰው መደባደብ ይችላል። ዝም ብሎ የኤግዚቢሽን ፋይት በየቦታው አለ፣ በየመንገዱ አለ። ዝም ብሎ ፕሮፌሽናል ፋይት አድርጎ አያውቅም እሱ ቢኒያም ሽብሬ። ኧረ አላህም አያውቅም፣ ወላሂ አያውቅም። ፕሮፌሽናል ፋይት አድርጎ አያውቅም።
ለምን አልነግርህም? የትም ያውቀው ነው ፕሮፌሽናል። ዝም ብሎ የመንደር ጸብ ነው። የመንደር ጸብ በአሜሪካ ይኸውልህ ከሀገር ከወጣ ብዙ አይደለም። እዚህ ጋር ኡጋንዳ ራሱ አለ እንደዚህ አይነት ብርቅ አይደለም። ያው ለኛ ሀገር ብርቅ ነው። ገብቶሃል? የሆነ ኢትዮጵያዊ እኮ እዛ ጋር ሚክስድ ማርሻል አርት ተደባደበ ሲባል እውነት ይመስለዋል ስለማያውቅ እሪ ይላል። ሚክስድ ማርሻል አርት እንደዚህ ይቀላል አይደለም። ራሱ ወጥቶ ይናገራል። ለምን አልነግርህም? ፕሮፌሽናል ፋይት ምን እንደሆነ ራሱ ምን እንደሆነ መጥቶ መናገር ይችላል ማለት። ስለዚህ ኢትዮጵያዊ ሆኖ ሚክስድ ማርሻል አርት የሚያውቅ የለም፣ ፕሮፌሽናል ፋይተር የለም። ገብቶሃል? እኔ ስፔሻሊ ደግሞ ታይላንድ ሄጄ እንዳየሁት ገና እኔ ራሱ አለሁ ብል ነበር ታውቃለህ። እኔ ግን እነሱ ሳያቸው ቢግ ዲፈረንስ በጣም ልዩ ነው። አንበሳ በሌለበት ውሻ ንጉስ ነው አይነት ነው። እንደዛ አይነት ነገር ነው የሚሆነው። እና አሁን ወዬ ብልሽ ትፈልጊዋለሽ ቢኒያም ሽብሬ? ኧረ እኔ አይመጥነሽ ፊት ያደርግ። ኧረ ዝም ብሎ ከዚህ በኋላ ማኔ አሉ እኮ በጣም ትላልቅ ኮላውት የሚያደርጉልን አሉ ከውጪ እነማን? ከውጪ ላይክ እንደ ጆን ጆንስ እና ሐምዛ ኮላውት አድርጉልኝ እና ሐምዛ ይምጡ እነሱ ነው እንጂ ዝም ብለሽ እንደዚህ ባይረው እና እነሱ ነው ኮላውት የምታደርገው ማለት እነሱን ኮላውት ያደርጉልኛል። ልክ ከዚህ ውድድር በኋላ ኢንስታግራም ማን ነበር ጻፈልኛል ሸዛ ካነ ትላልቅ ሰዎች ከኢንስታግራም ላይ እነ ማይክ ታይሰን ሌሎች ፋይተሮች ምናምን ከነ ጆን ጆንስ ኢቭን ጆን ጆንስ ራሱ የኔን ቪዲዮ ላይክ ያደርጋል። በነገራችን ላይ ማለት ነው ውጪ ያሉት ሊመሰክሩ ይችላሉ። ዩሮፕ እና አሜሪካ አይ አም ዘ ሞስት ፌመስ ፐርሰን ኢትዮጵያ እውቅና ምንም ጥቅም የለው። ዩሮፕ እና አሜሪካ ብሄድ እኔ መንገድ አያሳልፉኝ ላይክ ታይላንድ እንደሄድኩ እንደዛ እንደሆንኩት ፎቶ እንነሳ እንዴ ታይላንድ ላይ ኢቭን ፕሮፌሽናል ፋይተሮች አሉ ታውቃለህ። ውስጥ እዛ እኛ የነበርንበት ቦታ ዓለም አቀፍ ፋይተሮች ናቸው። ዓለም የሚያውቃቸው ናቸው። ዩ አር ቲክቶክ ሌጀንድ አለ ኬታ ቆይ አላ ያሳይ እና ቪዲዮ ለምን ልልክልህ ይችላል። ወላሂ ፋይተሩ ማለት ነው ይታወቃል። ነጋው ይባላል እና ማንም ያውቀዋል። በቃ ሻምፒዮን ነው። ዋን ሻምፒዮን ላይ ሻምፒዮን የታወቀ ፋይተር ነው። ዩ አር ቲክቶክ ሌጀንድ አለ። ይሄ ማለት ምን ማለት ነው? ንጉስ በሀገሩ አይከበርም የሚባለው እኮ ለዚህ ነው እንዴ። ንጉስ በሀገሩ አይከበርም እንጂ እኛ ውጪ ስንቱ ታሪክ ነው አንተ እንደያሳይ አላ ያሳይ። እሺ የትናንቱ ፕሮግራምስ እንዴት ነበር? ትናንት ምንድነው ያደረጋችሁት? ያ ማኔጅመንት ቲም ነው። እኔ አም ዘ ሞስት ፕሮፌሽናል ነኝ ብያለሁ ከዚህ በፊት ስመጣ በፕሮፌሽናል መንገድ ነው የምመጣው። ያው ውድድሩንም ሃይ ሌቭል ላይ የሚሰቅለው ነገር ነው ይዤ የመጣሁት። ማኔጅመንት ቲሞችን ነው ያስተዋወቁት። ያ ነው ውድድሩን ሃይ ሌቭል ለማድረስ ነው። ኦኬ አብራችሁ የሚሰሩ ሰዎች እንዴት ነው እናንተ ማግኘት የሚችሉት? አሉ ያው እንትኑ የማኔጅመንት ቲሞቹ ቀደም ብዬሻለሁ። አንተ እስከ 3 ተምረህ በድፍረት አስተዳደር ብለሽ የማኔጅመንት ቲሞቻችን ለማስተዋወቅ ነበር የመጣ ነው። ያው እነሱ ጋር ኮንታክት ማድረግ ያለባቸው ሰው አለ። ስልክ ይቀመጣል። እኔም ቪዲዮ ለቃለሁ። የሚፈልጉ አሁን ምርታቸውና አገልግሎታቸውን ማስተዋወቅ የሚፈልጉ the most famous person in this country now, not only in this country ውስዋሴና መጣው in this planet only ሴዶ። ስለዚህ በሴዶ መጠቀም አለብህ። ምርትና አገልግሎትን አስተዋውቅ። የሚደግፍም ካለ እኔ የሚፈልግ by any means እኔ የሚፈልግ ሰው እነሱን ኮንታክት ማድረግ ይችላል። ያው አድራሻችን አየር ጤና ሸዋ ሾፒንግ ሴንተር ያለበት አንደኛ ፎቅ ላይ ብትሄዱ where is the Sedo management team office ብላችሁ ስትጠይቁ ካም ያስተላላ 20 ሚሊዮን አፈሽ የሚባል እውነት ነው። አንተ ጠኔ 20 ሚሊዮን ማን ነው የሚሰጠኝ እኮ እንደዛ ጭምጭም 20 ሚሊዮን ተፈተስ ነው እንጂ ሴዶ አፉን አልያዘም። ኖ ምን ትርፍ አግኝቶ ነው? ቆይ ልንገርህ 20 ሚሊዮን እኔ ለሀገር ገጽታ ነው ለሀገር ገጽታ ብዬ ነው የገባሁት። በቃ ለምን አድዋ ላይ ነው የሚካሄደው። አድዋ በደንብ እንዲታወቅ ምናምን በቃ የውጭ ዜጎች መጥተው እንዲጎበኙ በቃ እንደዛ በለው። አድዋ ላይ የተሰሩ ታሪኮች ዓለም እንዲያውቀው በሴዶ ምክንያት ማለት ለሀገር ገጽታ ብዬ ነው የገባሁት። ይሄን ፋይት ግን እናቴ ትቆጣኛለሽ ብለህ ነበር አይደል? ቁማር ሲሆን ነው ካሸነፍክ እንሰጣለን ከተሸነፍክ አንሰጣለን። እንደዚህ አይነት ነገር ሲሆን እኔ አሁን ለማርሻል አርት እድገትና ለሀገር ገጽታ ብዬ ነው የገባሁት። ሶሎ ምንም ብር ማገኘው ነገር የለም። ኖ ሞኒ አት ኦል ለጽድቅ ነው ለጽድቅ በለው እንደዚህ you don't know me አትወልት ያለሽ ምን ማለት ነው? ብዙ ቦታ ላይ እንደዛ የዲየምና አታውቅም ምን እኮ ለዚህ ነው። አይ እንግሊዘኛውንማ ገብቶኛል። ምን ለማለት ነው ገብቷል? ስንት ዓመት 7 ዓመት ሙሉ ጠይቀኝ እንዴት ዛሬ ካልገባ አይ እኛ ያልተረዳን አንተን ምንድነው ማናቀ ነገር ይሄ በነገራችሁ ላይ ሄጄ ያለ የጠቆረው ተገልብጬ እንዴ ከጀሞ ፉሪ 1 ኪሎ ሜትር በእጄ ሲሄድ ነው። ለዛ ነው ከጀሞ አይደለም አንተ ከየት ነው? ከወለቴ ነው። ከወለቴ አፉ በይ
እና ነገሪና እሱን ኢኮኖሚ አቶል ማለት በቃ ትርጉሙ ቀጥታ ትርጉም ነው እኮ በቃ እኔን አታውቁኝም ማለት ነው ሐላስ ከምን አንፃር ነው ማናቀህ አንተ የተደበቀ ምን አለ ለማለት ፈልጌ እያያችሁት እኮ ነው በቃ እኔ እኮ የተደበቀም ነገር ስላለኝ ነው ሙሉ ህዝቡ ማንጫጫው አይደል this is my ሴዶ በጣም ማርኬቲንግ ላይ ጂኒየስ ነው ይባላል በጣም በቃ ማነጋገር ምናምን ይችላል አሁን ኢንቴንሽናሊ ሆም ብለህ ነው የምታረገው ያው ማርሻል አርቱን ለማሳደግ ነው የሚጠቀምብህ ሰው ካለ ደግሞ እኔ አሁን ሰው ነው ያጣሁት ለምን አነገር እንጂ ይሄን ማርሻል አርት በዚህ ማርሻል አርት በጣም ብዙ መጠቀም እንችል ነበር በቃ በጣም በቃ ወጣቱን መጥቀም ይቻል ነበር ታዳጊውም ሀገርን መጥቀም ይቻል ነበር የገቢ ምንጫችን ከፍ ማድረግ ህዝቡን ተጠቅመ ለህዝቡ ጠቅመ ከህዝቡ ተጠቅመ ሀገር መገንባት ይቻል ነበር ግን ያው የሚሆን ሰው አልተገኘም ባለው አየር ያው ተፍተፍ ይያል እንጂ እኔ እንዳልሽው ነገሮችን ማለት ላይክ ኮርነር ማለት ትችላለህ እንደዛ ማለት ነው እኔ ቢዝነሱን ማምጣት እችላለሁ ተርኒንግ ፖይንቱ ማምጣት እችላለሁ ማጫጫር እችላለሁ ማቃጠል እችላለሁ ገብቷል ማረጋጋት እችላለሁ ያንን እንትን አለ እኔ ጋር ፈላጭ ቆራጭ ነኝ አይ ነገሮች አሉ ከንቃተ ህሊናና ከገዜ ማን ያሸንፋል ይገባሉ እንደ ቀድሞ ይደዋደው አይ ምን ነው አረ እኔ እንጃ የሚገባ አይመስለኝም ለምን ማን ይፈራል ማን ይፈራል መፍራስ አለ መፍራስ ሳይሆን አይገናኙም ሰማይና ማን ይበልጣል አረ ንቃተ ይበልጣል ምን ሆነ አትሊስት ንቃተ እኮ ብላክ ቤልት ነው ሰከንድ ቤልት አለው በቴኳንዶ ዝም ብሎ ደግሞ አይገኝም ያን ብቻ ሳይሆን ይኸው ስንት ወር ነው 6 ወር 7 ወር ታይ ቦክሲንግ እየሰራ ነው ግራፕሊንግ ከጆኒ ጋር ጀምሯል ያ ማለት ነው እንዴት ነው ተመችቷል ፍቅራቸው ያው ቀደመኝ እንጂ ፍቅረኛ ይቀደመኝ ይላል ንቃተ ፍቅረኛ ወሰደብኝ በቀሉን ወሰደብኝ አስመንሽ የምር አስመንሽ አዎ ለማስመለስ ያረጋችብሽ ነው አስመንሽ ንቃተ ቺት ያረጋግብኝ እና የሆነ አይገናኙም ነው ያ ንቃተ የሚሰራው ነገር እዛ ኪክ ሲሰራ አይታል አይደል ዝም ብሎ የሚመጣ ነገር የንቃተን በራስ መተማመን ታደንቂያለሽ ከምን የመጣ ነው ያው እኔ ከማርሻል አርቱ ይመስለኛል ያው ቴኳንዶ የሚሰሩ ሰዎች አብዛኛው ያው እኛም ከቴኳንዶ አይደል የመጣ በራስ መተማመናችን ነው አሁን እንደው ብታሸንፍ የሀገር ብር ምናምን ታገኛለህ አሁን ስኬት ላንተ እሱ ነው በቃ ማሸነፍ ምናምን ነው ገንዘብ ማግኘት ነው እዚህ ምድር ላይ አንተ ስኬት ለኔ ስኬት እኮ ገንዘብም አይደለም ሰውም አይደለም ምንም ምንድነው ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሃይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬቴ ነው ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝም ከአላህ ጋር ያለኝ ግንኙነት ግን አሪፍ ሲሆን ያኔ ነው ስኬታማ ነኝ የምለው ገብቷል አይደል ለምን ስኬት ወማ ተውፊቂ ኢላ ቢላህ ስኬት የሚመጣው ከየት ነው ከአላህ ነው ማለት ገብቷል አይደል ስኬት የሚሰጠው አላህ ነው ስለዚህ ከአላህ ጋር ያለኝ ነገር እኔ አሁን ዱርዬ ነኝ ብዙ ወንጀል እሰራለሁ በጣም ብዙ ወንጀል እሰራለሁ ማለት ግን ትልቁ ምኞቴ ከአላህ ጋር ያለኝ ነገር ማሳመር ብቻ ነው ለኔ ስኬት ማለት እሱ ካመራልኝ ሌላው ትርፍ ነው ማለት ስኬቴ ከአላህ ጋር ያለኝ ግንኙነት ብቻ ይመር ነው ዱንያው አይደለም የኔ የሆነ ነገር ማግኘቴ አይደለም በቃ ሰዎች ስለወሩልኝ አይደለም ሙሉ ህዝቡ እኔ ቢያወራልኝ ምን ጥቅም አለው ከአላህ ጋር ያለኝ ግንኙነት የተበላሸ ከሆነ ማለት ከአላህ ጋር ያለኝ ግንኙነት ግን አሪፍ ከሆነ አላህ የፈጠረው ፍጡር ሁሉ እኔ ላይ ቢነሳ ምንም አያመጣም ለምን አላህን ስለያዝኩ ማለት ስለዚህ ያ ነገር ቢስተካከል ለኔ ስኬቴ ትልቁ ስኬቴ ያ ነው አገኘ ያ ነው ትልቁ ነገር እሱ እንዴት ነው ከአላህ ጋር የምትገናኘው አንተ ምን በማለት ያው አላህ ያለኝ ያዘዘኝን ማድረግ የከለከለኝን መከልከል ለምሳሌ ሰላቱን በአግባቡ በሰዓት መስገድ ሶሻል ሚዲያው ምናምን ሲመጣ ከዛ ነገር አያዘናጋህም ወይ ዝናው ገንዘብ እኮ አላህ ነው እሱ ነው ያ ነገር እኮ ለኔ ምንም ደስታ አይሰጠኝም ለምን አልነግርም እኔ ገንዘብ ማግኘቴ ሰዎችን ማግኘቴ ወይ ሚስት ማግኘቴ ወይ ምንም እሱ ለኔ ምንም ደስታ አይሰጠኝም ካላ ጋር እኔ አሁን ያመኛል ለምን አልነግርም የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያልፍ በቃ ያመኛል ለምን እውነት ውስጤ ነው የምነግርህ ምንም ደስተኛ አልሆነም ግን ያንን ነገር አሸንፌ በአግባቡ ሰላቴን ስሰግድ ወላጆችን ስታዘዝ ለሰዎች ሳዘን ምናምን ያ እንደዛ አይነት ስሜት ሲመጣ ውስጤም ይረጋጋል ማለት እንጂ በገንዘብ ወይም በሆነ ነገር በቁሳቁስ የኔ ውስጥ አይረጋጋም ያ ነገር ነው ዋናው ነገር እሱ ነው ለማለት አሁን ዝም ብለህ አንተ እኔ ዱርዬ ነኝ ብዙ ነገር አታዋለህ ቻው የተከበራችሁ የኢትዮጵያ ህዝቦች በሀገር ውስጥም ያላችሁ በውጭም ያላችሁ የሴዶ ማርሻል አርት ድብድብ ማየት እንፈልጋለን ከሀገር አይውጣ ከወጣም በኢንተርፖል ይምጣ ማድረግ አለበት እናቱን ብትቆጣው ማድረግ አለበት ብላችሁ ተጨንቃችሁ እስካሁን ለቆያችሁ ኦፊሻሊ ይሄን ድብድብ ተደራጅቼ
ከማኔጅመንት ቲሞቼ ጋር ተደራጅቼ ይሄን ውድድር ለማድረግ ቆርጠናል። ዛሬ የመጣውበት ምክንያት እኔ የምትፈልጉ በስፖንሰርሺፕ በዚህ ፋይት ሴዶን ስፖንሰር እናደርጋለን ለተለያዩ ጉዳዮችም እንፈልገዋለን የምትሉ የማኔጅመንት ቲሞችን ለማስተዋወቅ ነው የተገኘሁት ማለት ነው። ጀነራል ማናጀር ማስተር ሙሳ መሐመድ፣ ማርኬቲንግ ማናጀር ታረቀኝ ካፒቴን፣ ምክትል ማርኬቲንግ ቢኒያም ዲነግዴ፣ ዋናውና ወሳኙ የውድድሩ ሜን ኮች ዋና አሰልጣኝ ቴድሮስ ተፈራ ቲሞቼ ናቸው። እወቋቸው። እንግዲህ ትልቅ ነገር ጠብቁ። አድራሻችን ለማንኛውም ሙሉ መረጃ ከማኔጅመንት ቲም ማግኘት ትችላላችሁ ማለት ነው። ስሜ ታረቀኝ ካፒቴን እባላለሁ። የሴዶ ማርሻል አርት ማርኬቲንግ ማናጀር ነኝ። በኢቲኤፍሲ ውድድር ለሚያደርገው ውድድር ኤኒ ካምፓኒዎች ካላችሁ እሱን ፕሮሞሽን ማሰራት ወይ ደግሞ ስፖንሰርሺፕ ለማድረግ የምትፈልጉ ካላችሁ እኔ ማግኘት ትችላላችሁ። አድራሻችን አየር ጤና ሸዋ ሱፐርማርኬት አንደኛ ፎቅ ላይ እንገኛለን። ኤኒ ጥያቄ ኤኒ ሚዲያ አካላት ካላችሁ ከኔ ጋር በመነጋገር ወደሚቀጥለው ስቴፕ መሄድ እንችላለን ማለት ነው። ስለዛ ሴዶን በተመለከተ ኤኒ ስፖንሰርሺፕ ኤኒ ካምፓኒ እንድታገኙ ትችላላችሁ ብዬ አስባለሁ። እኔ ማስተር ሙሳ እባላለሁ። ጀነራል ማናጀር ነኝ የሴዶ። ምክትሎችን ነው ዛሬ የትውውቅ ፕሮግራም ስለሆነና ጀስት ቢሮ እንዳለንና ማንኛውም ሴዶን የሚፈልግ ሰው አጠቃላይ በስፖርቱም ይሁን በማርኬቲንግም ይሁን አጠቃላይ ሚዲያውም ከፈለገን ያው ቢሮአችን አየር ጤና ነው። ከዚህ በፊት እንደተናገርኩትኝ ሴዶ በአሁኑ ሰዓት በጣም ጥሩ አቋም ላይ ያለና እየተንቀሳቀሰ ጥሩ እየሰራ ነው ያለው። ከዚህ በፊት ከግለሰብ የነበረው አሁን ወደ ተቋም እየቀየረውና ማኔጅመንት ቲሙን እያሻሻለ ሚዲያ ዲፓርትመንቶች፣ የኮቺንግ ስታፎች እንዲሁም ደግሞ የማርኬቲንግ ባለሙያዎችን በውስጡ አድርጎ ትልቅ እንቅስቃሴ እየተደረገና እየተዘጋጀ ነው ያለውና ይሄ ሁላችሁም ከጀርባም ያላችሁ ሰዎች ሴዶን ማገዝ የምትፈልጉ ማንኛውም ድርጅትም ካምፓኒም ሆነ ማንኛውም አካል ከዚህ በኋላ በሴዶ ሳይሆን በማኔጅመንት ቢሮ ኦፊስ ላይ መጣችሁ መነጋገርና ድርጅታችሁን ማስተዋወቅ ትችላላችሁ። እሱን አገዛለሁ የሚለውን ሰው አጠቃላይ ራሱን ማስተዋወቅና መጥቶ መነጋገር ይችላል። ከዚህ በተረፈ ለስፖርቱ ሁላችንም ዋጋ ይከፈልንና ረዥም ጊዜ እየቆየንን በስፖርቱ ላይ ከዚህ በፊት እንደተናገርኩትኝ ማርሻል አርቱ ማደግ አለበት ከሚል አንጻር ነው የሴዶ ማኔጅ ለመምራት ወስኜ የመጣሁትኝ። ወንድሜ ያሸንፋል የሚል በጣም ትኩረት አለኝ፣ በጣም ፍላጎትም አለኝ። ደግሞ ያደርገዋል ብዬ አስባለሁ። ኳሊቲውንና ጥሩነቱን እኛ እናውቃለን። የበለጠ ምናልባት ያው ኮቺንግ ስታፎች የሚናገሩት ይኖራሉ። ግን ዞሮ ዞሮ ሴዶ ከዚህ በኋላ በማኔጅመንት ነው የሚመራው። ሴዶን በግል የምትፈልጉ ሰዎች ሁሉ በግል አታገኙትም። እንዲሁም ያው በተቋም ነው መታችሁ የምታነጋግሩንና ያላችሁ ሰዎች መደገፍ የምትፈልጉ አጠቃላይ በቢሮአችን እንድትገኙ